ሰላም ውድ የቻናሌ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው ለእናንተ ይጠቅማል ያልኩትን ነገር ይዤ መጥቻለሁኝ። ስለዚህ በአዲስ ስራ ተገናኝተናል ማለት ነው። እስከ ፕሮግራሜ መጨረሻ ድረስ አብራችሁኝ ቆዩ። ውድ የቻናሌ ቤተሰቦች ዛሬ ትኩረት የምናደርገው የአእምሮ ጤናን ለመጠበቅ የሚረዱ 10 ቀላልና ውጤታማ የሆኑ ልማዶችን ነው የምንመለከተው። አብራችሁኝ ከቆያችሁ ጥሩ መረጃ ታገኛላችሁ። የአእምሮ ጤና ልክ እንደ አካላዊ ጤና ሁሉ እጅግ በጣም አስፈላጊ ነው። ግን ደስ የሚለው በየቀኑ የምናደርገው ጥቃቅን ነገሮች በአስተሳሰባችን በስሜታችንና ውጥረት በምንቋቋምበት መንገድ ላይ ትልቅ ለውጥ ማምጣት ይችላል። ስለዚህ የአእምሮን ጤና ለማሻሻል የሚረዱ ሳይንሳዊ መንገዶችን ነው ዛሬ የምነግራችሁ። ሳይንሳዊ ድጋፍ ያላቸውና የአእምሮን ጤና ሊጠብቁ የሚችሉ ቀላል መንገዶች 10 ነጥቦችን ነው ዛሬ የምንመለከተው። እያንዳንዱን በዝርዝር እንመለከታለን ማለት ነው። በአንደኛ ደረጃ መደበኛ የአካል ብቃት እንቅስቃሴ ማድረግ ነው። እንቅስቃሴ ስናደርግ ሰውነታችን ኤንዶርፊን የተባሉ የደስታ ስሜት የሚፈጥሩ ተፈጥሯዊ ኬሚካሎችን ያመነጫል። ስለዚህ በቀን ከ20 እስከ 30 ደቂቃ ብቻ የእግር ጉዞ ብናደርግ ስሜትን ለማደስና ውጥረት ለመቀነስ ይረዳል ማለት ነው። ሁለተኛው ነጥብ ደግሞ ምንድነው? ለጥሩ እንቅልፍ ቅድሚያ መስጠት ያስፈልገናል። የእንቅልፍ እጥረት በስሜታችን እንዲሁም በትኩረታችንና በውስጣዊ አእምሯችን አለመረጋጋት ላይ ቀጥተኛ የሆነ ተጽዕኖ ያሳድራል። ስለዚህ ሁል ጊዜ በተመሳሳይ ሰዓት የመተኛት ልማድ በማዳበር በቀን ከ7 እስከ 9 ሰዓት ድረስ ለመተኛት ወይ ደግሞ በቂ እረፍት ለማግኘት መሞከር ያስፈልጋል ማለት ነው። በሶስተኛ ደረጃ ደግሞ የተመጣጠነ ምግብ መመገብ። ንጥረ ነገር ያላቸው ምግቦች ለአካላችንም ሆነ ለጭንቅላታችን በጣም አስፈላጊ ነዳጅ ናቸው። ፍራፍሬ፣ አትክልቶች፣ እህልና ጥራጥሬዎች፣ አነስተኛ ስብ ያላቸው ፕሮቲኖች እና ጤናማ ቅባቶች ለአእምሮ ጤና መሻሻል ከፍተኛ እገዛ ያደርጋሉ። አራተኛ ደግሞ የምንመለከተው ከቤት ውጭ ጊዜ ማሳለፍ ነው። የፀሐይ ብርሃንና ንጹህ አየር ማግኘት ስሜታችንን ያድሳል፣ ውጥረትን ይቀንሳል። እንዲሁም ሰውነታችን እና ለአጥንታችን ለአእምሮ ጤና ጠቃሚ የሆነው ቫይታሚን ዲ የማግኘት አጋጣሚም ይሰጠናል። አምስተኛው ደግሞ ከሰዎች ጋር ያለን ግንኙነት ማጠናከር ነው። ከቤተሰብ ጓደኞችና ከምንወዳቸው ሰዎች ጋር ጠንካራ ማህበራዊ ግንኙነት መፍጠር የብቸኝነት ስሜት ከመቀነሱም በላይ አስቸጋሪ ጊዜያትን ስናሳልፍ የውስጥ ጥንካሬና ስሜታዊ ድጋፍ ይሆነናል ማለት ነው። ስድስተኛ የሚሆነው አእምሯችንን የማረጋጋት ልማድ ማዘውተር ነው። ማሰላሰል፣ በጥልቅ መተንፈስ እንዲሁም ደግሞ ጸሎት ማድረግ ወይም በቀን ውስጥ ለጥቂት ደቂቃዎች ወስዶ ጸጥ ባለ ቦታ ማሳለፍ እንዲሁም ደግሞ ውጥረትን ለመቀነስና ትኩረታችንን ለመሰብሰብ ይረዳናል ማለት ነው። በሰባተኛ ደረጃ ደግሞ ስክሪን ላይ የምናሳልፈውን ጊዜ መቀነስ። ሁል ጊዜ ማህበራዊ ሚዲያ ላይ ማሳለፍ እና በቴክኖሎጂ መወጠር ወይም በዲጂታል መሳሪያዎች መወሰድ ጭንቀትና መረበሽን ሊጨምር ይችላል። ስለዚህ በየቀኑ ስልካችን ወይም ኮምፒውተራችንን ለተወሰነ ጊዜ አጥፍተን ራሳችንን የምናሳርፍበት ሰዓት ሊኖረን ይገባል ማለት ነው። ስምንተኛው ደግሞ ጤናማ የዕለት ተዕለት መርሃ ግብር ማዘጋጀት። ለቀናችን የተወሰነ እቅድ መኖር የዕለት ተዕለት ተግባራችን በስርዓት መምራት እንድንችል ያደርገናል። ምን ማለት ነው? ምን ላድርግ የሚል የውሳኔ ድካምን ይቀንስልናል ማለት ነው ፕሮግራም እናወጣ ከሆነ። እንዲሁም ስራችንን በንቃት እንድናከናውን ውጤታማ እንድንሆንም ይረዳናል። ዘጠነኛው ደግሞ በቂ ውሃ መጠጣት ነው። በሰውነታችን ውስጥ መጠነኛ የውሃ እጥረት እንኳን ሲኖር በስሜታችን በኃይልና ጉልበታችን እንዲሁም ትኩረት በመሰብሰብ ብቃታችን አሉታዊ ተጽዕኖ ያሳድራል። ስለዚህ በቂ ውሃ መጠጣትም ለአእምሮ ጤንነት በጣም አስፈላጊ ነገር ነው ማለት ነው።
ሌላው 10ኛው መጨረሻው ነጥብ ደግሞ ለራሳችን ሩህሩህ መሆን። ማንኛውም ሰው ቢሆን ፍጹም አይደለም። ስለዚህ ስህተት ሲፈጠር ራሳችንን ከመውቀስ ይልቅ ራሳችንን ማስተማር፣ ትንንሽ ስኬቶችን ማክበር እና ትልቅ ለውጥ ደግሞ በአንድ ጀንበር ሳይሆን በትዕግስት በሂደት እንደሚመጣ ማመን ያስፈልጋል ማለት ነው። ውድ የቻናሌ ቤተሰቦች፣ ስለዚህ የአእምሮን ጤና ለማሻሻል የህይወትን ዘይቤ በአንድ ጊዜ መቀየር አይጠቅምም። ከዚህ ይልቅ በሂደት የሚለመዱ ጥቃቅንና ጤናማ ልማዶችን በየጊዜው ማድረግ እንዲሁም ስሜታችንን፣ ሰላማችንና ደስታችን ላይ ደግሞ ያን ማድረጋችን አስገራሚ ለውጥ ሊያመጣ ይችላል። ስለዚህ የአእምሮአችንን ጤና በዚህ መንገድ መጠበቅ ይቻላል ማለት ነው። ውድ የቻናሌ ቤተሰቦች፣ የዛሬው ፕሮግራም ይሄን ይመስል ነበረ። ጥሩ መረጃ እንዳገኛችሁበት ተስፋ አደርጋለሁ። ቀጣይም ለእናንተ ይጠቅማል ያልኩትን ነገር ይዤ እመጣለሁኝ። እስከዛ ጊዜ ድረስ ግን በያላችሁበት ሰላም ሁኑልኝ ባይ